መንግስት በቴዲ አፍሮ ሙዚቃ ጉዳይ አዲስ አነጋጋሪ ውሳኔ ያሳለፈ። የቴዲ አፍሮ ጉዳይ መነጋገሪያነቱ ቀጥሎ ከዕለት ወደ ዕለት አዳዲስ ጉዳዮች መሰማታቸውን ቀጥለዋል። በትላንትናው ዕለት ለድምፃዊ ቅርብ የሆኑ ሁለት የሥራ አጋሮቹ መታሰራቸው ሲዘገብ ነበር። በዛሬው ዕለት ደግሞ መንግስት በድምፃዊ ስራዎች ዙሪያ አንድ እርምጃን ወስዷል። እርምጃው ምንድነው የሚለውን ጉዳይ በቀዳሚነት በዝርዝር እናስደምጣቸዋለን። ኢራን አሜሪካን ለመደብደብ ስትዝት ትራምፕም ቴህራንን አመድ አደርጋታለሁ ሲሉ ዝተዋል። የኢራንና አሜሪካ ፍጥጫ ከሚታሰበው በላይ ተካሯል። የኢራን ጦር ኃይሎች ዛሬ አሜሪካን አስጠንቅቆ ባወጣው መግለጫ በኢራን ላይ ማንኛውም አይነት ጥቃት ካረፈ አስቀድሞ የተለዩ ኢላማዎች ላይ ወዲያውኑ እርምጃ እንወስዳለን ሲል ዝቷል። እናስደምጣችኋለን። ህወሓት ከሻዕቢያ ጋር በመሆን ያልተለመደ እጅግ አደገኛ አካሄድ መጀመሩን አንድ ጥናት በዛሬው ዕለት አጋለጠ። ጥናቱ የህወሓት አመራሮች ከኤርትራ መንግስት ጋር የፈጠሩትን አዲስ ግንኙነትና በኤርትራ በኩል የሚደረገው የወርቅና ሌሎች የኮንትሮባንድ ዝውውር ነው። ይህ ድርጊት የፌዴራል መንግስቱን ገቢ በከፍተኛ ሁኔታ የሚያሳጣ ነው ተብሎለታል። ተሰሙታላችሁ። በፊንቴክ ማጭበርበር ዙሪያ ዘብጥያ የወረዱት እነ አርቲስት ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበዋል። የፍርድ ቤት ውሏቸውም በአስገራሚ ሁነቶች የተሞላ ነበር። የአርቲስቶቹ ጠበቆች ችሎት ሳይደርሱ ፍርድ ቤቱ ውሳኔ አሳልፏል። ይህም አነጋጋሪ ሆኗል።